የውመ አረፋ የአረፋ ጾምም አለ። አላህ አዛኝ አይደል? የሆነች ነገር ስናንቀላፋ ምን ስንል ፉርሳ ያመጣልናል። ወንጀላችን የሚማርበት ደረጃችን ከፍ የሚልበት ፊት ለፊታችን እየመጡ ያሉ ማለት ነው። የውመ አረፋ ምንድነው ተብሎ ሲጠየቁ ስለሱ ጾም فقال يكفر السنة الماضية والباقية ያለፈውን አንድ አመት የወደፊቱን አንድ አመት ወንጀል ያስምራል አሉ። وسئل عن صيام عاشوراء ስለ አሹራ ቀን ጾም ተጠየቁ። አሹራ ማለት በሙሐረም አዲስ አመት ተብሎ ወይም ደግሞ አንደኛ ወር ተብሎ የሚመጣው የሙሐረም 10ኛው ቀን የሚጾም ቀን ጾም ነው። ስለሱ ሲጠየቁ ደግሞ ያ ደግሞ يكفر السنة الماضية ያለፈውን የአንድ አመት ወንጀል ያስምራል ብለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩ። ይሄ ምንድነው? አልহামዱሊላህ ጾም ምን አልሆነም ማለት ነው፣ አልተቋረጠም፣ ሁሌም አለ። ይሄው ሸዋል ያለ ነው። በዛው አጋጣሚ ሸዋልን ያልጾማችሁ ወጣቶች የአባቶች ነው አትበሉ። የትላልቅ ሰዎች ነው ይላል አንዳንድ ሰው። ላ የትላልቅ ሰው አይደለም። من صام رمضان ثم أتبعه ستة من شوال